ጋይስ እንደዚህ አይነት ነገር እያለ የመሬት መንቀጥቀጥ እንዴት ብሎ ነው የሚቆመው? እንደውም ይባባሳል። ይሄ እኮ ሚስማር የሚያዘንብ ስራ ነው። እስቲ ቪዲዮ አይተን እንመለስና ከዛ ኮሜንት እናደርጋለን። ማዘር ለስቲፎ ነው የምናገረው። አዎ የምር ማያርፍ ከሆነ እንናገራለን። ድሮም እኮ ሴትና ድመት የኔ ናት አይባልም የሚባል ተረት ነበር። አልበላም አልጠጣም ብዬ ዋይፋይ 15000 ገዝቼ ይሄን ሊበት እናንተ አያቴ እንዳታይ ተስፋ አለኝ ብላ ቆባን እንዳትጥል። ኧረ ተውኝ። እየባሰብን ነው ወገን፣ እየባሰብን ነው። እየሄድን ነው ከሆነ መሄጃ የላቸውም ብላችሁ ተጫወቱብን። መረረው በቃ ህዝቡ እንዳለ ተማረረው። ቪውስ ኧረ ማዘር ምንድነው? እኛ ቆመን እንቅር እንዴ? ማይ ጋድ ወላሂ ሴቶች ያላገባችሁ ሰላማዊ ሰልፍ መውጣት አለባችሁ። አልገባንም፣ አስረዱን። ያሰብነውን ከማውራታችን በፊት የምሬን ምን አስባችሁ ነው? ምንድነው እየተካሄደ ያለው? ንገሩን። እናቱ ናት ቀለበቷን ሸጣ ስላሳደገችው ገዝቶላት መሰለኝ።